ጾመ ነነዌ ከቤተ ክርስቲያናችን ከሰባቱ የአዋጅ አጽዋማት መካከል አንዱ ነው። ጾሙ 3 ቀን ብቻ ነው የሚጾመው። ቀናቶቹም ደግሞ በየትኛውም ዓመት ላይ ቢውሉ ዕለታቸውን አይለቁም። ይህ ማለት ጾሙ የሚጾመው ሰኞ፣ ማክሰኞ፣ ረቡዕ ነው። እነዚህ 3 ቀናት ብቻ ናቸው የሚጾሙት። የነነዌ ጾም አንድ ጊዜ በጥር አንድ ጊዜ ደግሞ በየካቲት ይሆናል ማለት ነው። ስለዚህ የዘንድሮ የ2018 ዓመተ ምህረት ጾመ ነነዌ ጥር 25 ቀን ሰኞ ዕለት ይጀምራል ማለት ነው። ጥር 25 ሰኞ ይጀምራል። ጥር 26 ጥር 27 ይጾምና ጥር 28 ቀን ሐሙስ ይፈታል ማለት ነው። ታዲያ የቤተ ክርስቲያን አባቶች ይህንን ጾም እንድንጾም የወሰኑት ስለምንድን ነው ስንል ልትጠፋ የነበረች ነነዌን እግዚአብሔር አምላክ በጾም ምክንያት ይቅር ስላላት ይህንን አምላካዊ ይቅርታውን ለዘላለም ለማሰብና ዛሬም በዚህ ዓለም ከነነዌ የከፋ ርኩሰትና ኃጢአት ስላለ የነነዌን ሕዝብ ይቅር ያልክ አምላክ ዛሬም እኛን ይቅር በለን ብለን እግዚአብሔር አምላክን በጾም እንድንማጽነው ይህችን የ3 ቀን ጾም ጾመ ነነዌን እንድንጾም ሥርዓት አድርገው ደንግገው አስቀምጠውልናል ማለት ነው።